ብዙ ጊዜ የሚመረጠው ቀጣይነት ያለው በድርድር ሪፎርም ትራንዚሽን ስሩ ሪፎርም ምንለው ነው ብዙ ጊዜ እኛም ስናከረከረ የነበረው ያንን ለማካሄድ ለሀገር ጥሩ ድል ነበር ለኢህአዴግና ለአመራሮቹ ደግሞ 27 አመታት በሀገራችንና በህዝባችን ላይ ለሰሩት ኃጢያት ንስሐ የሚገቡበት እድል ነበር ህዝቡ የደረሰበትን በደል ባይረሳም ለጊዜው ይቅርታ ብሏቸው ይችን ጊዜ ያሻግሩን ብሎ ተስፋ የጣለባቸው ሁኔታ ነበር ሽግሩን በመምራት ወደ ዲሞክራሲያዊ ስርዓት ለማሻገር ትልቅ እድል የተፈጠረበት ነበር የዛሬ አመት ለኢህአዴግም ራሱ እንደ አዲስ ለማወለድ ራሱ ሪብራንድ ለማድረግ የአይዲዮሎጂ ተሸንፏል የዲሞክራሲያዊ አብዮታዊ ዲሞክራሲ አይዲዮሎጂ ተሸንፏል ወደ አዲስ አይዲዮሎጂ ለመሻገር ሶሻል ዲሞክራሲ ሊሆን ይችላል ሊበራል ዲሞክራሲ ሊሆን ይችላል ወደ ተለያየ ለመሻገር እድል ነበረው እንደ ኮአሊሽንም ከኮአሊሽን ምናልባት ወደ አንድ ፓርቲ ለመሻገር ራሱን ሰፋ ለማድረግ እድል ነበረው ሁለት ነገር መስራት ይችላል ነበር ወይ ሽግሩን መርቶ በቃኝ ብሎ ወይም ደግሞ ተሸንፎ ከምርጫ የሚወጣበት እንዲሁም ከምርጫ ራሱ ቢወጣ ራሱ የ27 አጥያቱ ሊረሳ የሚችልበት እድል ነበረው ወይ ደግሞ የሁለት አመቱን ሽግር በተሳካ ሁኔታ ሰርቶ ኃጢያታቸውን መታጠብ ብቻ አይደለም አዲስ አደራ እንደሰጣቸው ትረስት አግኝተዋል ብሎ ህዝቡ በሌላ ምርጫ እድል ይሰጣቸው የሚችልበት ሁኔታ ነበር ከዚህ ረገድ ሀገርን ከማዳንና ሽግሩን ከማሳካት ረገድ ኢህአዴግን በአዲስ መልኩ እንዲወለድና እንዲፈጠር በማድረግ ረገድ ባለፈው አንድ አመታት የተሰራው ስራ ምን ይመስላል ብለን ማየት አስፈላጊ ነው ኦኬ ጥሩ የተሰሩ ነገሮች አሉ ያልሳኩ ነገሮች አሉ ጥሩ ከተሰራው ነገር ውስጥ የፖለቲካል ምህዳሩን መክፈት የፖለቲካ እስረኞችን መልቀቅ የሚዲያውን የፖለቲካ ምህዳሩን ማስፋት ላይ ከፍተኛ ስራ ሰርተዋል የሚደነቅ ስራ ነው የሰሩት ሆኖም ግን ይሄን ምህዳር ሊገዛ የሚችል ተቃዋሚውን ሌላውን ያገሪቷን ክፍል በአሳተፈ መልኩ ሽግሩን ሊያሳካ የሚችል ድርድርና መስመር ማስቀመጥ አልተቻለም አንድ በሁለተኛ ደረጃ ኢህአዴግ ያስቀመጠው መስመር ተብሎ የሚነገረው ጥልቅ ተሃድሶ በማካሄድ ከዚህ በፊት የነበሩ ብልሹ አሰራሮችን በመለወጥ የአስተዳደር አሰራር የፍትህ አሰራሩን የማቀላጠፍ ስራ ላይ የተባለው የሪፎርም ሁኔታ ሙሉ በሙሉ ከሽፏል ካልን የተጋነነ አይመስለኝም ዲፕ ሪፎርም ያሉት ጥልቅ ተሃድሶ የተባለው ኮላፕስ አድርጓል ሪፎርም መስራት አልቻሉ ሽግሩን በከፊል የፖለቲካ ምህዳሩን ያስፉት እንጂ የፖለቲካ ምህዳሩን ሊገዛ የሚችል አዲስ አሰራርን አዲስ ስምምነትን በራሳቸው መሐከለም ከሌላው ፓርቲም ጋር ማድረግ አልቻሉም እና አሁን በመሰበሰቡበት ሁኔታ ላይ ግማሽ የሚሞላ ነጥብ የሚይዘው አይደለም እየቀረቡ ያሉት በሚገርም ሁኔታ የፖለቲካ ምህዳሩን ማስፋታቸው ያን ፖለቲካ ምህዳር ሊገዛ የሚችል አዲስ አሰራርን መቅረጽ አለመቻላቸው ከዛውም ጋር ተያይዞ ደግሞ ከአዲሱ የፖለቲካ ሪፎርም ጋር አብሮ ሊሄድ የሚችል አድሚኒስትሬቲቭ ሪፎርም መስራት አለመቻላቸው በኢህአዴግ ላይ ከፍተኛ ጫና ፈጥሯል በዛሬ ደረጃ ኢህአዴግ እንደ ኮአሊሽን አለ ማለት አይቻልም ኦህዴድ ወደ ኦዲፒ ባዴን ወደ ኤዲፒ ተለወጠ እንጂ በአሰራር ብዙም አልተለወጡ ኦህዴድና ኦዲፒ በአንድ ፓርቲ ውስጥ ናቸው ማለት በጣም ይከብዳል በዛሬው አሁን ባለንበት ሁኔታ ህወሓት ኢትዮጵያ ውስጥ አለ ማለት ራሱ ይከብዳል ኦዲፒ እና ኤዲፒ በአንድ ኮአሊሽን ውስጥ አሉ ማለት አይቻልም ህወሓት ደግሞ በኢትዮጵያ ውስጥ ራሱ አለ ወይ ማለቱም ይከብዳል እና የፖለቲካ ሪፎርም ማምጣቱ እያራራቃቸው እያቀራረባቸው አልመጣም ሀገር ለመምላት ያላቸውን አቅም በጣም እያመናመነው ባለበት ሁኔታ ነው ያለውና የኢህአዴግ ቅድም ፕሮፌሰር እንዳለው የኢህአዴግ ለውና ብቻ ሳይሆን የሀገር ለውናን ራሱ አደጋ ላይ የደረሰበት ሁኔታ ላይ ያለ ነው እሺ በጣም አይ ቲንክ ይሄ ነገር ኢንተሌክቹዋል ዲስኮርስ ነው ይሄ ነገርና የከፍ ያለ ሐሳቦችን አንስተን የኢህአዴግን ምናምን ወያየበት ነውና እስቲ እዚህ ነጥብ ላይ ድወል እናርግ ችግር የለም ፕሮፌሰር ኢህአዴግ ዲሞክራሲያዊ ማዕከላዊነት ከሌለ ኢህአዴግ የለም ኢንፋክት ኢህአዴግ የሚባለው the idea ዲሞክራሲያዊ ማዕከላዊነት ካለ ነው ዲሞክራቲክ ሴንትራሊዝም
የሚሉ ሰዎች አሉ። ኢህአዲግ የፈረሰው አሁን አብይ መጥቶ የሆነ የሌለ ነገር ከዛ ወጥቶ ከዛ ቲዩን የተለየ ዳንስ ማለት ነው። ድሮ አንድ ላይ ሲደንሱ ነበር። አሁን የሱ ዳንስ ልዩ ነው። አብሶሉትሊ ዲፈረንት እና ዲሞክራሲያዊ ማዕከላዊነት ኦር ዲሞክራቲክ ሴንትራሊዝም ከፈረሰ ኢህአዲግ ፈርሷል ማለት ነው የሚሉ ሰዎች አሉ። አይ ቲንክ ጃዋርም አሁን የሰጠው ትንታኔ ከዚህ ጋር የሚገናኝ ይመስለኛልና ዲሞክራሲያዊ ማዕከላዊነት በሌለበት ሁኔታ ኢህአዲግ ሊኖር ይችላል ወይ? ኢህአዲግ አለ ብለህ ታምናለህ? አሁን አንተ ያው በስም አለ የአራት ድርጅቶች ጥምረት ነው። በፋንክሽን ደረጃ ግን እየታየ አይደለም። ኢህአዲግ ብቻ አይደለም በነገራችን ላይ ዲሞክራሲያዊ ማዕከላዊነት ከቃሉ ከራሱ ችግር አለው። ማዕከላዊነት ከዲሞክራሲ ጋራ አይስማማም ቀድሞው ነው። ስለዚህም ቀድሞውም የነበረው ዲሞክራሲያዊ ማዕከላዊነት የሚባለው መርህ መሪው የኢህአዲግ መሪ የነበረው የስቴት የመንግስቱም መሪ ስለነበረ የጦሩም መሪ ስለነበረ ራሱ የገነባው ጦርና መንግስት መሪ ስለነበረ የፓርቲው መሪ ስለነበረ የጸጥታው መሪ ስለነበረ በዛን ጊዜ በአንድ ሰው እጅ በመሪው እጅ ስልጣን ሁሉ ተሰብስቦ ነበር ለማለት ይቻላል። እሱ ነው ዲሞክራሲያዊ ማዕከላዊነት። ፓርቲዎቹን እና መንግስትንም ሁሉ አጣምሮ ይዞ የነበረ ነበር። ችግሩ ራሱ የተፈጠረው ኢህአዲግ መንኮታኮት የጀመረው ያ መሪ ከተነሳበት ጊዜ ጀምሮ ነው። ስለዚህ ኢህአዲግ ከዛ በኋላ አንድ የሚያደርገው እንደ ጥምረት ይዞት የሚቆይ ርዕዮተ ዓለም አላመጣም፣ ጽንሰ ሐሳብ አላመጣም። ስለዚህ ዲሞክራሲያዊ ማዕከላዊነት ቀድሞውኑ ችግር ያመጣበት ስለሆነ በሌላ ስላልተካው አንድ ላይ የሚያያይዘው ነገር አልተፈጠረም ማለት ነው። ከዛ በኋላ አሁን እድል ነበረው፣ ጥልቅ ተሃድሶ ማድረግ ነበረበት። ጥልቅ ተሃድሶ የሚያደርግበት ጊዜ ደግሞ ኢህአዲግ ምህዳሩን ለሌሎች ብቻ መክፈት ሳይሆን እሱ ራሱ ዲሞክራሲያዊ ፓርቲ መሆን ነበረበት። የሚወክሏቸውን ህዝቦች በዲሞክራሲያዊ በሆነ መንገድ ማያያዝ ነበረባቸው። ያንን አላደረጉም። ስለዚህ ፓርቲዎቹ በተለያየ ማለት ኢህአዲግን የሚፈጥሩት ፓርቲዎች በተለያየ አቅጣጫ መሄዳቸው ሳይሆን በእያንዳንዱ ፓርቲ ውስጥ ችግር አለ። ስለዚህ ኢህአዲግ ብቻ አይደለም አሁን ችግር ያለው፣ እያንዳንዱ ፓርቲ አንድ ላይ አይደለም ያለው። እያንዳንዱ ፓርቲ እንደምንሰማው ከሆነ በውስጡ ችግር አለ። በአዴን አዴፓ ሆኗል አይደለም። ነገር ግን የአዴፓን ቀደም ሲል የነበሩ መስመሮች እየተከተለ ሳይሆን በውስጡ በተፈጠረ በክልሉ በተፈጠረ አዲስ ፓርቲ ባመጣው ርዕዮተ ዓለም ተጎትቶ ወደ ሌላ ሄዷል። አዴፓ ተለውጧል። ስሙን ብቻ ነው የለወጠው አይደለም። አሁን ፕራዮሪቲውንም የለወጠ ይመስላል ስለተጎተተ። ኦፒዲዮም ኦዲፓ ሆኗል። ስሙን ለውጧል። ስሙን መለወጥ ብቻ አይደለም። ነገር ግን አሁን ባደረገው ስብሰባ ላይ ከውስጥ እንደሚሰማው ከሆነ 3 አይነት ክፍፍሎች አሉ። አንደኛ አሁን ያለንበት ሁኔታ የፖለቲካ ስራ የሚሰራበት ነገር ሳይሆን አገር የማዳን ስራ ስለሆነ እሱ ላይ እናተኩር የሚል ወገን። ሁለተኛ ይሄ ክፍተቱ ከዚያ በፊት አድርገን የማናውቀው ነገር ማድረጋችን ችግር ስለፈጠረ ወደ ድሮ ቦታ መመለስ አለብን የሚል። ሶስተኛው ከለውጥ ኃይሎች በተለይም አክቲቪስቶች ጋር አንድ ላይ ሆነን ካልገፋ ነው በስተቀር ይሄ ነገር አያዋጣንም የሚል። ስለዚህ ስምምነት እንኳን በኢህአዲግ ደረጃ በጥምረት ፓርቲዎች መካከል ውስጥም አለ። ለጊዜው ህወሓት አንድ የሆነ ይመስላል። ነገር ግን አንድነቱ ከፍርሃት የመነጨ እንጂ ከዓላማ አንድነት የመነጨ አይደለም። በዛ ውስጥ ጉምጉምታ አለ። ለፍርሃቱ ጉዳይ ግን አንድ ላይ የሆኑ ይመስላል። ደቡብ አንድ ላይ አይደለም፣ የሶማሌ ዞንም አንድ ላይ አይደለም። ስለዚህ
የፓርቲው በጥምረቱ ደረጃ ሳይሆን በእያንዳንዱ ፓርቲ ውስጥም የመፈረካከስ ማለት የፍራግመንት የመሆን ነገር የዓላማ አንድነት ስለሌለ የመፈረካከስ ነገር አሁንም እየታየ ነው። ስለዚህ ዴሞክራሲያዊ ማዕከላዊነት ቀድሞም ቀርቷል። ከዛ በኋላ ደግሞ አንድ አድርጎ የሚያያይዘው አይዲዮሎጂ ስላልተፈጠረ ይሄ መፈረካከሱ ከኢህአዴግም ወደ ጥምረት ፓርቲዎችም እየገባ ነው ያለው። በጣም አመሰግናለሁ። አይ ቲንክ ይሄ ነጥብ ኢንትረስቲንግ ይመስለኛል። ዱዌል ብናረግበት አይ ቲንክ ጥሩ ነው ማለት ኢህአዴግን ለመረዳት ወሳኝ ነጥቦች ነው ስለሆነ ማለት ነው። በተለይም ሁለቱ ወሳኝ ነጥቦች አብዮታዊ ዲሞክራሲና ዲሞክራሲያዊ ማዕከላዊነት። አብዮታዊ ዲሞክራሲ እነሱ እንደሚሉት የተዳቀለ ነገር ነው። አብዮትና ዲሞክራሲ አንድ ላይ ሊሄድ አይችልም። ኦብቪየስሊ በጣም ኦፖዚት የሆነ ነገሮች ናቸው። ግን እነሱ የሚሉት የድሮ ዘመን የፊውዳሉ ዘመን ካፒታሊስት ኢሊት ማፍራት ስላልቻለ ስለመከነ ካፒታሊዝምን እሱን ዘለን የራሳችን ካፒታሊዝም እንፍጠር ነው። ጃዋር የፖለቲካል ኮንሰፕቱን ዳይሴክት ማድረግ ትችላለህና እንደዚህ አድርገው የሆነ የተጣጣፈ ሐሳብ አብዮትና ዲሞክራሲን እንዲሁም ደግሞ ዲሞክራሲና ማዕከላዊነት ነው ፕሮፌሰር ያለው ዲሞክራሲና ማዕከላዊነት የሚገናኙ ነገሮች አሉ ኖርማል እና ኢህአዴግ በእንደዚህ አይነት ተቃርኖ ነገሮችን አንድ ላይ አምጥቶ 27 ዓመት ይሄን ጠገራ የሰማይ ስባሪ ማዕከል ሀገር ገዛ ነው በእንደዚህ አይነት የማይጣጣሙ አብዮትና ዲሞክራሲና ማዕከላዊነትን አጣጥመውና ከዚህ በኋላስ ሊቀጥል ይችላል። በእርግጥ ኢህአዴግ የለም ብለሃል አንተና ጃዋር let's talk on this point stay እንዴት ነው እነዚህ የኢህአዴግ አካሄዶች ከዚህ በኋላ ሊያስኬዱ ይችላሉ? በመጀመሪያ ደረጃ አብዮት ቅጽበታዊ ክስተት ነው። ዲሞክራሲ ስርዓት ነው of course ስለዚህ ቅጽበታዊ ስርዓት ሊኖር አይችልም እና አብዮትና ዲሞክራሲ አብሮ ሊሄድ አይችልም ማለት ነው። ዲሞክራሲያዊ ማዕከላዊነት የሚሉትም አውትሌትን ነው። ያም ሆነ ይሄ ቅድም እንዳልኩት ኢህአዴግ በዚህ አስተምሮ በዚህ አይዲዮሎጂ መሰል ነገር ለ27 ዓመት ሲገዛ ቆይቶ ተሸንፏል። ዲፊት ሆኗል። በቃ አይዲዮሎጂ ዲፊት ሆኗል፣ አሰራሩ ዲፊት ሆኗል። የባለፈው አንድ አመት እና የቀረው አንድ አመት ለኢህአዴግ ራሱን ለማሻገር ከቤተ ዲሞክራሲ ፍልስፍና ዲፊት ከሆነው ፍልስፍና ወደ ሌላ መሻገር መቻል ነበረበት። በውስጥ አሰራሩም ከዲሞክራሲያዊ ማዕከላዊነት ወደ ሞር ሊበራል መሻገር ነበረበት። ወዴት መሻገር አለበት? ለነሱ ምን ተው ነው። ግን ሞስትሊ ዲናያል ወይም ክህደትን ያየ ነው። ሐዋሳ ላይ ባደረጉት ውይይት በቤተ ዲሞክራሲ ላይ ህወሓት መቀሌ ላይ ተሰብስቦ መስመራችን አብዮተ ዲሞክራሲ መሆን አለበት መቀጠል አለበት ብሎ ሄደው እነ ባዴን ደግሞ አብዮተ ዲሞክራሲ ሞቶ ተቀብሯል ብለው ተዘካለኝ መጽሔታቸውን ስም ቀይረው ነበር። ባዴን ወደ ኤዲፒ ወደ ኦዴፓ ሲለወጥ አብዮተ ዲሞክራሲን በቃለት ብለው ሄዱት። ህወሓት ግን አልለወጠም። ደቡብ ላይ ሶሶ ነው የሆነው በአጠቃላይ እና አብዮታዊ ዲሞክራሲን ሙሉ በሙሉ እንደ ኢህአዴግ ጥለው ሄደዋል ማለት አንችልም። በሌላ ደግሞ መተካት አልቻሉም። ይሄ ኮንፊውዥንስ ፈጥሯቸዋል። ሌላው አንድ ያልተረዱን ነገር ቢኖር ምንድነው የዲሞክራሲ ሽግግር ከጀመርክ መነሻው ልክ አብይ እንዳደረገው የፖለቲካ ምህዳሩ ማስፋት ነው። የፖለቲካ ምህዳሩን ስታሰፋ በህዝብ ከነገድም እንዳነሳው ለተቀረው ኢትዮጵያ ምህዳሩን አስፈተህ ለፓርቲ ሳታሰፋ ልትቀር የምትችልበት ምንም አይነት ሂደት የለም። የፖለቲካ ምህዳሩን ስታሰፋ ለሁሉም ነው የሰፋው። ምክንያቱም ሜዳውን ስታሰፋው ህዝቡ ብቻ አይደለም ትንሽ ዘና የሚለው ፓርቲውም ዘና ይላል። ስለዚህ የፓርቲው አይዲዮሎጂም ሆነ የፓርቲው አሰራር ከዛ ከሰፋው ምህዳር ጋር አብሮ መራመድ መቻል ነበረበት። ዛሬ የምናየው ተቃርኖ በኢህአዴግ ውስጥ የፖለቲካ ምህዳሩ መስፋቱ ያመጣው ተቃርኖ ነው። ጠቅላይ ሚኒስትሩ የዛሬ 3 ሳምንት አካባቢ ሲናገሩ የሰማኋቸው ነገር አለ። ለምሳሌ ፌደራል መንግስት ተዳክሟል የሚባለው እንደ ድሮ መግደል ስላልጀመርን ነው፣ ስለማንገድል ነው፣ ስለማናፍን ነው ብለው ይናገራሉ።
በግማሽ እውነት ነው በግማሽ ግን የተሳሳተ ይመስለኛል ምክንያቱም አው በአምባገነናዊ ስርዓት ውስጥ የፌደራል ስርዓቱ ወይም ደግሞ የማዕከላዊ አገዛዙ ኃላፊነት ኮኦርሲቭ ፓወር ኤክሰርሳይዝ የማድረግ ነው የፌደራል ክልሎቹን አንድ ላይ በጉልበት አፍኖ የማሰራት ስራ ነው የፖለቲካ ምህዳሩ ስታሰፋ በጉልበት የማስተባበር አቅም እየተዳከመ ነው የሚሄደው ስለዚህ አዲስ አሰራርን አዳፕት ማድረግ ነበረብህ ምንድነው አዲሱ አሰራር በዲሞክራሲያዊ ስርዓት ውስጥ የፌደራል መንግስቱ ስልጣንና ተግባርና ኃላፊነት ኮኦርዲኔሽን ነው የማስተባበር ስራ ነው በስምምነትና በመፈቃቀር ላይ ያለ የኮኦርዲኔሽን ስራ ነው መስራት ያለበት ስለዚህ የማዕከላዊ መንግስት ተዳክሟል የፌደራል መንግስት ተዳክሟል ስንል ጉልበት መጠቀም መቻል አልቻለም ማለት ሳይሆን አዲስ ኃላፊነቱን በሰፋው ምህዳር ውስጥ መጫወት የሚችለው ኃላፊነቱን እየተወጣው አይደለም ከኮኦርጅን ያፈና በጉልበት የመስራት አሰራር በፖለቲካ ምህዳሩ በመስፋቱ ተለውጧል በሰፋው ምህዳር ውስጥ ግን የማቀናጀት ስራውን እየሰራ አይደለም ነው ለኢህአዴግም ስታመጣው በአምባገነናዊ ስርዓት ውስጥ በአብዮታዊ ዲሞክራሲ በማዕከላዊ ዲሞክራሲ በመትለው በውስጥ ተወያይተህ በውስጥ የተያየው እንዳይወጣ ከወጣ ያወጣውን ሰው የምታፈንበት ሁኔታ አለ አሁን አትችልም ያ ብቻ አይደለም ህውሃት ወይም ደግሞ ኦዴድ ወይ ደግሞ ባዴን ቅራኔ ካላቸው ቅራኔያቸውን በራሳቸው ሚዲያ አይናገሩም በር ዘግተው የሚወያዩበት ሁኔታ ያለው በሰፋው ምህዳር ውስጥ ግን ልዩነቶች በዝግ ስብሰባ ብቻ ይቅረቡ ማለት አትችልም በሰፋው ምህዳር ውስጥ ማዕከላዊ ዲሞክራሲያዊነት ሊሰራ አይችልም አሁን እያየን ያለ ነው ምክንያቱም የፖለቲካ ምህዳሩ ሲሰፋ ቅድም እንዳልኩ ለኢህአዴግ ብቻ አይደለም የሚሰፋው ለህዝቡ ይሰፋል አማራ ክልል እንወሰደው የፖለቲካ ምህዳሩ ሲሰፋ የተለያዩ ድርጅቶችና አመለካከቶች መብቀል ጀመሩ ይህ በገዢው ፓርቲ ላይ ከፍተኛ ጫና ፈጠረ የገዢው ፓርቲ በኢህአዴግ አሰራር ያን ጫና መወጣት አልቻለም ስለዚህ በግልጽ ወይ መሸነፍና ከጫዋታ ውጪ መውጣት ነው ወይ ደግሞ በህዝብ ውስጥ ልብትርታ የመጣውን ያለውን ነገር በራሱ ሚዲያና በራሱ አመራር ማቅረብ ነበረበት ስለዚህ የኢህአዴግን አሰራር አፈትልኮ ወጣ በህዋትም ደረጃ እንደዚሁ በሆዴድ ደግሞ የዛሬ 2 ዓመት አካባቢ ማለት ነው ከዚህ አንፃር አይ ቲንክ የኢህአዴግ ትልቁ ችግር ሽግሩን ቀደም ፕሮፌሰር እንዳለው ሽግሩን አልተገነዘበውም በሽግር ውስጥ ነው ትራንዚሽናል ፖለቲክስን ከኖርማል ፖለቲክስ ጋር እየተረዳው ነው ያለው ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት እየተሻገርን ባለበት ወቅት የሽግግር ፖለቲካን ካልተረዳውና የሽግግር ፖለቲካ ውስጥ ግማሽ በግማሽ ነው ያለው ያን ግማሽ በግማሽ አለመረዳታቸው አንዳንዴ በጣም የተለጠጠ ሊበራሊዝምን ታያለ አንዳንዴ ደግሞ ልክ ያኛው አላሻግራቸው ሲል ወደ ቀድሞ አምባገነናዊ አሰራር ለመመለስ የሚያደርጉ ሙከራ አለ በዚህ ረገድ አሁን እንደ አጀንዳ አቅርበዋቸው የሚያነሱ ነገሮች አሉ የሚያስቡ ለምሳሌ ተዋህደን አንድ ፓርቲ እናደርጋለን ፉገራ ነው it's not going to work ተዋህደ አንድ ፓርቲ ተውና እንደ ኮአሊሽን አንድ ፓርቲ ወደ በኋላ ልመጣበት ይችላልን አንድ ኮአሊሽን ወደ ውህደት መምጣት የሚችለው በኮአሊሽኑ በጣም ኢፌክቲቭ ስለሆነ ያሰራር ሂደቱ በጣም የተዋረደለትና የተዋጣለት ስለሆነ ከዛ ይልቅ ወደ አንድ ፓርቲ ንሻገር ማለት የምትራመደው እንደ ኮአሊሽን ወይም ደግሞ እንደ አላያንስ ራሱ መስራት አብሮ መስራት የተለያየ ቦታ እየረገጠ የተለያየ አይዲዮሎጂ እየያዘ ያለ ፓርቲ ወደ አንድ ለመራመድ በጣም ይከብደዋል እና በዚህ ስብሰባ ላይ በዛ ላይ የሚስማሙ አይመስለኝም እና በአጠቃላይ ሽግግር ውስጥ መኖራችን አለመረዳታቸው የዲፕ ሪፎርም ያሉትንም ነገር ሽግግር ውስጥ ገብተን እያለን ወደ ሪፎርም የሚያወሩበት ሁኔታ ነበር ሽግግር ውስጥ ሆነን እያለን ብዙ ነገር የቀላቀሉበት ሁኔታ ነው ያለውና በአሁኑ ወቅት የነሱም ያገሪቱ ሁሉናም ችግር ውስጥ እንዳለን ማየማየው ነው እሺ በጣም አመሰግናለሁ ጃዋር ተመልካቾቻችን የምትመለከቱት ጋዲስ ራባ ዶሪ ፕሮግራም ነው ይሄ ብራንድ ፕሮግራም ነው ከፍንፍኔ በቀጥታ የሚተላለፈላችሁ ጋዲስ ራባ ዶሪ ተጠናክሮ በየጊዜው ይቀርብላችኋል ከዚህ በኋላ I think አሁን ጃዋር ያነሳቸው ነጥቦች ኢንትረስቲንግ ናቸው ፕሮፌሰር ዝቄል ይሄ ስለ ሴንትራሊዝም ጉዳይ ኢትዮጵያ አሁን ጃዋር ኢህአዲግ ሴንትራሊስት ነው ስለዚህ እንደዛ ነው ኢትዮጵያን ያስተዳደረው ሲል ነበር የኢትዮጵያ መንግስት የሚባለው ራሱ በታሪክ
ሴንትራሊስት መንግስት ነው ኢትዮጵያ በጣም የተማከለ መንግስት ያላት ሀገር ነች ከዚህ ቀድሞምና I think የአብይ አሁን ያያየነ ያለው ችግሮች ምንጩ አብይ ከዚህ ትንሽ ወጣ ያለ አይነት አስተዳደራዊ ሁኔታ ያደረገ ስላለ ይመስለኛል ፐርሰናሊ ለተተነተነው ትችላለና ኢትዮጵያ ማከላዊነቱን ያልጠበቀ መንግስት አሁን አብዛኛው ሰው ምን ይላል ኢትዮጵያ እንደው መንግስት የለም እኮ አሁን እዚህ መዛም ግጭት አለ because the prime minister Abiy ዲሞክራቲክ ሴንትራሊዝሙን በለው የስቴቱንም ሴንትራላይዝድ የሆነውን ፓወር በራሱ መንገድ ጥሩ መጥፎም ሊባል በሚችል you can comment on that እንትን አድርጎታልና በዚህ ምክንያት አሁን አንዳንድ ሰው መንግስት የለም እዚህ ሀገር ይላል እኮ እና እስቲ ስለዚህ ጉዳይ እናውራ የኢትዮጵያ የተለመደ የኢትዮጵያ መንግስት the usual Ethiopian government centralized tyrannical የሚገል ምናምን አብይ አህመድ አሁን የደበተ ያለው መንገድ አለ ችግሮቹን ሁላችሁ እናውቃለን እና በዚህ መቀጠል ይቻላል ወይም ወደ ድሮ የተለመደው የኢትዮጵያ መንግስት ይመለስ የኢህአዴግ ተቃርኖዎች የተቃርኖ መንገድ አሁን አይደለም የጀመሩት ኢህአዴግ ባንድ ጊዜ ጠቅላይ ሚኒስትር መለስ በነበሩበት ጊዜ ባንድ ጊዜ በኢኮኖሚ በኩል ዴሞክራቲክ ሴንትራሊዝም የሚባል ማለት በፖለቲካው በኩል ዴሞክራቲክ ሴንትራሊዝም ስልጣኑን ሁሉ የመሰብሰብ ያደርግ ነበር በሌላ በኩል ፌደራሊስት አሰራርን ከተላለው ይላል እነዚህ ሁለቱ አይጣጣሙ ፌደራሊስት የስልጣን ወደ ክልሎች መሄድ ነገር ነው የሚፈልገው ሴንትራሊዝም ግን የመሰብሰብ ነገር ነው ስለዚህ ይሄ ነገር የፖለቲካ ጉዳይ አይደለም የፊዚክስ ጉዳይ ነው በአንድ ጊዜ ውስጥ ሁለት የሚቃረኑ ነገሮችን በአንድ ቦታ ላይ ስታስቀምጥ ሁለተኛው ተቃርኖ ይሄ ቀደም ጃዋር ሲል የነበረው የልማታዊ መንግስት የሚባል ልማታዊ መንግስት የሴንትራል ፕላኒንግ መንግስት ነው መጠቅለል ያስፈልጋል አሰራሩና ዲሲዥን ሜኪንግ በሙሉ ማለት የፖሊሲ አወጣጡና የውሳኔ አሰጣጡ ፕላን ለማድረግ ዴሞክራቲክ ሴንትራል ዴቨሎፕመንታል ስቴት የሚባለው ይሄን ይፈልጋል በኢኮኖሚ በኩል ስልጣንን መሰብሰብ ይፈልጋል ይሄንን ስታደርግ ደግሞ የፌደራሊዝም ደግሞ ስልጣኑን ወደ ክልሎች የሚወስድ ነው አይደል ስልጣንን በኢኮኖሚ ሰብስበህ በፖለቲካ ደግሞ ወደ ክልሎች አወርዳ አትችልም ይሄም ራሱ ቅራኔ ነው የሚፈጥረው ስለዚህ በቅራኔ የተሞላ በተቃርኖ የተሞላ አሰራር ነበር የኢህአዴግ አሰራር ቀድሞ ነው ይሄ ነው እንዲያውም ውድቀቱን ያመጣው ገና ከመጀመሪያው ይሄ የልማታዊ መንግስት ለምሳሌ መሬትን ከክልሎች እንደፈለገ ወስዶ ለኢንቨስተሮች ይሰጣል ህግ ሁሉ አስለውጧል ፌደራሊዝም ደግሞ ሌላ ነገር ነው የሚለው ስለዚህ ህገ መንግስቱን የሚቃረን ነገር አድርገዋል ውድቀትን ራሱን ያመጣው ይሄ ነው ከመጀመሪያው አዲስ መንግስት በሚመጣበት ጊዜ ቅድም ሲባል እንደነበረው አንድ ኡርሱላ ለጎን የምትባል ሴትዮ የጻፈችው አንድ those who walk away from Omelas የሚል አንድ ኖቨል አለ ያ ቦታ ሰዎቹ አይወዱትም ህፃናቶችም አይወዱትም ምክንያቱም የታሰረ ህፃን አለና በገደል ውስጥ ነገር ግን የሀገሪቱ ፀሐይ ዝናቡ ምናምን ሁሉ በሱ ምክንያት ነውና እሱ ገደል ውስጥ ስላለ ነው የሚወርድልና ስለዚህ ይቀመጥ ነው የሚሉት የሆነው ነገር አይወዱትም አንዳንዶቹ ዝም ብለው አብረው ይቀራሉ ሌሎቹ ግን they walk away አሁን እነዚህ በኢህአዴግ ውስጥ ያሉት they walked away ከእንትኑ ሄዱ ከእንደዚህ አሁን ችግሩን ካመጡት ነገሮች they walked away ግን ወዴት እንደሚሄዱ እንደዛ ከኦሜላስ እንደሚሄዱት ሰዎች ወዴት እንደሚሄዱ ግን በግልጽ ያስታወቁት ነገር የለም እድሉ በተሰጣቸው ጊዜ እንደኔ ለኔ እንደሚታየኝ
ስትራቴጂካዊ ስህተቶችን ነው እንጂ ያደረጉት ለእነዚህ ነገሮች የሚሽር አይደለም። አሁን በኢኮኖሚ ሀገር አሁንም የልማታዊ መንግስት ነች ወይስ ሊበራል ነች? በፌደራል በኩል አዲስ መንግስት ከመጣ በኋላ ፌደራሊዝም አሁንም የኛ መንገድ ነው ብሎ አጠናክሮ የተናገረበት ጊዜ የለም። እንዲያውም አንዳንድ ጊዜ ጥያቄ የሚያስነሱ ነገሮችን ነው ያደረጉት። ስለዚህ አሁን አንደኛ የኢህአዴግ መሪዎች ይክዳሉ ያሉበትን ሁኔታ ለመቀበል አይፈልጉም። አልሆነም ለማለት ነው የሚፈልጉት። አድርገናል ለማለት ነው የሚፈልጉት። ያሉበትን ሁኔታ ካልተቀበሉት ደግሞ መፍትሄ ለመሻት አይችሉም። አንዱ ችግራቸው ይሄ ነው። መንግስት የለም የሚለው አጀንዳ በአስተዳደር በኩል በጸጥታ በኩል በመንግስት በሚሰጠው አገልግሎት በኩል አገልግሎቱ በሰፊው እየተሰጠ አይደለም። ይሄን በከተማ ውስጥ እናያለን። እዚህ አዲስ አበባ ውስጥ እንኳን ማየት ትችላለህ። ሰው በ2 ሰዓት ወደ ቤቱ መግባት እየጀመረ ነው ያለው። እነዚህ ሁሉ ከስጋት የሚመነጩ ነገሮች ናቸው። መንግስት የለም በሚባልበት ጊዜ በአእምሮ ውስጥ የለም። መንግስት ከአእምሮ ውስጥ ነው መጥፋት የሚጀምረው። አየህ፣ መንግስት እኮ የምትጨብጠው ነገር አይደለም። መንግስት የምትይዘው ነገር አይደለም። የሰው አእምሮ ውስጥ ያለ ሐሳብ ነው። ከዛ ውስጥ መጥፋት ከጀመረ በእውንም መጥፋት ይጀምራል። ስለዚህ መንግስት የለም የሚባለው አሁን ያነሳው ነጥብ መንግስት አለ የለም የሚባለው ከአእምሮ ውስጥ ጠፍቷል። በየቀኑ ግብር መሰብሰብ ካልቻለ መንግስት አንዱ መንግስት የሚሰራው ነገር ግብር መሰብሰብ ነው አይደለም? ግብር መሰብሰብ ካልቻለ ኦሮሚያ መንግስት እንደሚያደርገው አርቲስቶችን ሰብስበ አምባሳደሮች ናቸው የግብር ስብሰባ አምባሳደሮች ናቸው የሚል አይነት ጊሚክ ውስጥ ከገባ ያንን ኤክስትራክቲቭ ካፓሲቲ አታህል ማለት ነው። እነዚህ ነገሮች መንግስት ህዝብን በሚነካበት ቦታ ላይ ከሌለ ከአእምሮ ውስጥ መጥፋት ይጀምራል። ከአእምሮ ውስጥ ከተፋ ከምድሩ ላይ መጥፋት ይጀምራል። አሁን ያለበት ደረጃ ከአእምሮ ውስጥ የመጥፋት ደረጃ ላይ ነው። ኦኬ አይ ቲንክ ኢንትረስቲንግ ነጥብ ነው ጀዋር። እስቲ ምልህ አሁን መንግስት ራሱ እዚህ አገር መንግስት ምንድን ነው ነው the concept of መንግስት itself you know typical Ethiopian government የተለመደው የኢትዮጵያ መንግስት የሚቆርጥ የሚፈልጥ እንደዛ አይነት የነበረ መንግስት በታሪክ እንደዛ ነው። እና አሁን this prime minister Abiy Ahmed he's dancing a differently ነገሩን ሴንትራላይዝ አድርጎታልና in fact መንግስት ተዳክመዋል ወይም ምናምን የሚሉ ሰዎች የተለመደውን የኢትዮጵያ ሀገር መንግስት ነው ወይስ actually መንግስት የለም እዚህ ሀገር ጀዋር? I think መንግስት የግድ ፈላጭ ቆራጭ መሆን አለበት የሚል አይመስለኝም። የኢትዮጵያ ህዝብ ቢያንስ 3 መንግስታትን ገርስሷል። ፈራጭ ቆራጭ መንግስታትን የንጉሱን፣ የደርግን፣ የመለስ ዜናዊ ቅሬቶችን ገልብጧል። ስለዚህ ህዝብ የኛ ሀገር ህዝብ አንድ መንግስት ጨቋኝ ከሆነ ብቻ ነው መንግስት የምንለው አላለም። ኢንፋክት ጨቋኝ መንግስት አይደለም፣ ቦዘኔ ነው፣ ዘራፊ ነው፣ ገዳይ ነው ብሎ አምጾበት ገልብጧል። ኦኬ ስለዚህ የኢትዮጵያ ህዝብ በጨቋኞች እንጂ መተዳደር አይችልም የሚለው አምባገነን ለመሆን የሚፈልጉ ተስፈኛ ግልገል አምባገነኖች የሚያቀርቡት አመለካከት ነው። በማንኛውም ዓለም በኢትዮጵያም በማንኛውም ዓለም የሰዎች ብሂል አለ፣ አመለካከት አለ። ሰዎች ነፃነትን ይወዳሉ። ነፃነትን ግን ከሰላም ጋር ነው የሚፈልጉት። ነፃነት ሲነፈጋቸው ሰላምን አደፍርሰው አምባገነናዊ ስርዓትን ከስክሰው ለውጥ ያመጣሉ። ያ ተስፋ ያደረጉለት ነፃነት ስር አልሰድ ሲልና ደህንነታቸው ወይም ሴኩሪቲያቸው ፐርሰናል ፕሮፐርቲ ኮሌክቲቭ ሴኩሪቲ በችግሩ ሲገባ ተመልሰው ደግሞ ነፃነትን የሚያሹ ሰላምን ሴኩሪቲ የሚያሹበት ትሬድ ኦፍ የሚመጣበት ሁኔታ ይፈጠራል። አምባገነኖች ሁሌም እዚህ ጋር ሾልከው የሚገቡት ተመልሰው አዲስ አምባገነኖች ሁሌም የሚሾልኩት እዚች ጋር ነው። ምክንያቱም ህዝብ ሆ ብሎ ተነስቶ
ሰላሙን ከሰላም ይልቅ ነፃነትን አሽቶ ታግሎ ነፃነትን ካመጣ በኋላ ያ ነፃነት ስርዓት ሰድ ሲልና ስርዓት አሊስ ሲል በነገራችን ላይ ነፃነትና ዲሞክራሲ ይሻላል ይለያያል ፍሪደም ቅጽበታዊ የሆነ ያለ መነካት በነፃ የመናገር ነው ዲሞክራሲ ያ ነፃነት በህግ ሲደነገግና የህግ ከለላ ሲያገኝ ነው ዲሞክራሲ ሲስተም አምባገነናዊ ስርዓቶች የሚመጡት ህዝብ አምባገነናዊ ስርዓትን የቀድሞውን አምባገነናዊ ስርዓት ገርስሶ አዲስ ዲሞክራሲያዊ ስርዓት ሳይገነባ በመሐከል ላይ ያለው ነፃነት በወሮ በሎች ሲበከልና ህዝቡ ሰላሙን አጥቶ ተስፋ እየቆረጠ ሲሄድ አረ ከዚህ አይነት ነፃነትን ከመገደልበት ከመዘረፍበት የወደፊቱ አቅጣጫ ከማይታወቅበት ነፃነት አትሊስት ከማላቀው ሰይጣን የማቀው ሰይጣን ይሻላል እንደሚልበት ሲመጣ ነው ወደ አምባገነን የሚመጣው አሁን ዛሬ የምናየው ከተደጋግሞ የሚቀርባ ነገር አለ እዚህ ሀገር የዚህ ሀገር ካረገጥከው አይገዛም እንዴ እዚህ ሀገርማ ረግጠው እኮ አልተቻለም 50 አመት ረገጥከው ኃይለ ሥላሴ ረገጠው በባላባቱ ስርዓት ገለበጠው መንግስቱ 500,000 ሰው ገደለ አሸነፈና ህዝቡ እንቢ ብሎ አሸነፈ መለስ ዜናዊ 27 አመት እነሱ ቅሪቶች ሰሩት የዚህ ሀገር ህዝብማ ነፃነት የናፈቀ ለነፃነት ደግሞ ከማንኛውም ዓለም ከማንኛውም ሀገር ባልተናነሰ የተዋደቀ ህዝብ ነው ይሄ ህዝብ የአምባገነን ፍቅር አለው ከተባለ ኃጢያት ይመስለኛል እንደዛ አይነት አባባል የሀገሪቱ ልሂቃን በኤሊት አምባገነናዊ ስርዓትን መገርሰስ የህዝብ ስራ ነው ዲሞክራሲያዊ ስርዓትን ማንገስ ስር ማስያዝ የልሂቃን ኃላፊነት ነው በተለይ ባለፉት አመታት ኢህአዴግን ያርበደበደውና ስርዓቱን ያዳከመው ለውጥ ያመጣው ሶሻል ሙቭመንት ነው ህዝባዊ እንቅስቃሴ ነው ሶሻል ሙቭመንት ስርዓትን ይገርሰሳል ስርዓትን መገንባት ደግሞ የኤሊት ኮንትራት ጉዳይ ነው ያን ከማድረግ በመቦዘን ከመደከም ነው አሁን ወዳለንበት የመጣ ነው ጥርጣሬ መንግስት የለም ስጋት የፈጠረባቸው በሌላ ሳይድ የመንግስት አካላት ራሳቸው እንዲህ አይነት ነገሮችን መቀስቀስ አረ የመንግስት ያለ አረ የንጉስ ያለ በማለት ጉልበታቸውን እንዲጠቅሙ ህዝብ እንዲፈቅድላቸው የሚፈልጉ ኃይሎች ይመስሉኛል ቅድም እንደተጠቀስኩት በአምባገነናዊ ስርዓት ውስጥ የመንግስት በተለይ የማዕከላዊ መንግስት ኃላፊነት በጉልበት ህዝብንና ዞኖችን ክልሎችን ማስተባበር ነው በዲሞክራሲያዊ ስርዓት ውስጥ ዜጎችንና ክልሎችን ወይም ደግሞ ዞኖችን ማቀናጀት ነው ኮኦርዲኔሽን ነው የፌደራል መንግስቱ ከአምባገነናዊ ወደ ዲሞክራሲ ራሱን ለወጥ ማሻገር ስላቃተው ከኮኦርሲቭ ወደ ኮኦርዲኔሽን ራሱን ማሻገር ስላቃተው ዜጎች ላይ ጣት በመቀሰር ወይ ደግሞ በዜጎች ላይ ፍርሃት በመንዛት የሚካሄደው አይነት ብዙ የሚያራመድ አይመስለኝም አሁን ባለው የኢህአዴግ አሰራር ኢህአዴግ ራሱ መለወጥ ስላልቻለ ነው ኢህአዴግ ራሱ ወይ ወደ ዲሞክራሲያዊ ስርዓት ራሱን ለመለወጥ ህዋት ብቻ አይደለም ሌሎቹም ራሱ ፈራ ተባያሉ ነው አሁን እኮ አንዱ ቢደረገው ብዙ ነገር ውስጥ ክልሎች የምታየው ነገር ስታየው ወደ ምርጫ የምንሄድ ከሆነ ወደ ዲሞክራሲ ስርዓት የምንሄድ ከሆነ ስልጣን እናጣለን ወይ ስለዚህ ትንሽ ነገሮች እናድበስብስ የሚል ነገር ታያለ ህዋቶችም ወደ ዲሞክራሲ የምንሄድ ከሆነ አሁን ያገኘነው ህዝብ ከላል እናጣ እንችላለን ወይ የሚል ነገር ታያለ እና የዲሞክራሲ ፍራቻ አምባገነናዊ ስርዓት መቀጠል እንደማይችሉ ተረድተዋል ወደ ዲሞክራሲ ከሄዱ ደግሞ ስልጣን እናጣለን ወይ የሚል ፍራቻ ውስጥ ገብተዋል በዚህ መሐንከል ተንጠልጥለው ስላለ ነው እንጂ የህዝቡ የመንግስት መዳከም የግድ በአምባገነናዊ መንግስት መተካት አለበት የሚለው አደገኛ አመለካከት ነው ያ ብቻ አይደለም ሊሰራ አይችልም ይችን ብቻ ለበል ግርማ and I think everybody should pay attention መንግስት ኃይለ ሥላሴ ወርዶ መንግስቱ ሲመጣ አምባገነናዊ ስርዓት ለመገንባት የሚያስችል መሰረት ነበረው አንድ ስርዓት አምባገነን አንድ አምቢሽስ የሆነ ወይም ደግሞ አንድ አምባገነን መሆን የሚፈልግ ግለሰብም ሆነ አመራር አምባገነን ሊሆን የሚችለው ለአምባገነን ፋውንዴሽን የሚሆኑ መሰረታዊ ነገሮች ሲኖሩት ነው ኢኮኖሚያዊ ወታደራዊ ማህበራዊ
ዛሬ አምባገነንን ሊደግፍ የሚችል ወታደራዊ ኃይል የለም እዚህ ሀገር። አምባገነናዊ ስርዓትን ሊደግፍ የሚችል ሚድል ክላስ እና የኢኮኖሚክ ግሮዝ የለም። አምባገነናዊ ስርዓትን ሊደግፍ የሚችል ማህበረም የለም፣ ማህበረሰብ ቤዝም የለም። በዚህ ረገድ ውስጥ እንደዛ አይነት አምቢሽን ከመጣ ሀገር ከመፈረካከስ የሚያድን አይመስለኝምና አይ ቲንክ ከዛ አይነት አመለካከቱ ወጥቶ የሚያዋጣ ወደ ዲሞክራሲ መሄዱ ነው ወደሚለው መስማማቱ የተሻለ ይመስለኛል። በጣም አመሰግናለሁ ጃዋር። አይ ቲንክ ኢንትረስቲንግ የሆኑ ነጥቦችን እያነሳን እየተወያየን ነው። እንግዲህ አሁን እዚህ ያለን ፕሮፌሰር ዝቅኤል ወደ አንተ የመጣው ነው። አሁን ያልነው ነገር ሁሉ ቢሪማይንድ ፈረንጆቹ እንደሚሉት ይሄን ሁሉ አንደርስታንድ አድርገን እዚህ ያለን ኢህአዲግ ትናንት የጀመረው ስብሰባ አለ። ሀገሩ በሆነ ሚንስ አንድ ላይ ሆኖ መቀጠል አለበት። ምን አይነት ውሳኔዎች መተላለፍ አለባቸው? እንግዲህ ኢህአዲግ የለም አለ የሚለውን በራሳችን እንትን ብለናል። ግን ቢያንስ በፍሬምወርክ ደረጃ አለ። ዲፊውዝድ ሆኗል፣ ሴንትራሊዝም አጥቷል በሚለው እንስማማለን አይ ቲንክ እና ትናንት የጀመሩ ስብሰባ አለና ባሉበት ሁኔታ ሀገሪቱን ጸጥታ ሰላም በማስጠበቅ እንዲሁም ሀገሪቱ ይሄ ዲሞክራሲያዊ አሁን የገባችበትን ሽግግር እንድታሳካ ምን አይነት ውሳኔዎች ማድረግ አለባቸው? ምን አይነት ኦነስት የሆነ ውይይት ኦነስት ውይይት ማድረግ አለባቸው በሚለው አይ ቲንክ ብዙ ሰው ይስማማልና እዚህ ላይ እንወያይ ፕሮፌሰር ዝቅኤል። ኢህአዴግ ውስጥ ኦነስት ውይይት ከጊዜው አልነበረም። ያለንበት ሁኔታ ግን ያስገድዳል። ያለበት ሁኔታ አሁን ቅድም ስንጀምር እንዳለ ነው የሀገርም ወደፊት የመቀጠል ሁኔታ በጥያቄ ውስጥ የገባበት ጊዜ ከሆነ የመሸፋፈኑ ነገር አይጠቅመን። ይሄ ህዝብን የመናቅ ነገርም አይጠቅመን። ማለት አምባገነንነት ኢትዮጵያ አምባገነን ስርዓት እንጂ ሌላ አታውቅምና የተለመደው ኢትዮጵያ መንግስት የሚባለው ማለት ነው። ይሄ አምባገነንነት ያስፈልጋል የሚባለው እኔ ከጀዋር ካለው ጋራ አንድ የሞራል መሰረትም ያስፈልገዋል። የኢኮኖሚ የማህበራዊ ጉዳይና የፖለቲካ ሁኔታ የክራይሲስ ሲቹዌሽን ሳይሆን ማለት ህዝብ ሰላምንና ደህንነትን ትቶ እባክህናና አምባገነኑን ልጅ ብሎ የሚቀበልበት የሞራል መሰረት የሚኖርበት ሁኔታ ያስፈልጋል። እነሱ ሁኔታዎች የሉም አሁን። ስለዚህ ህዝብን ነፃነት ስለሰጠ ነፃነትን ሃንድል ማድረግ አቅተዋል። ወይንም አምባገነንነትን ስለለመድክ አሁን ዱላ ስለቀረ ህዝብን እየናቅ ህዝብን መምራት አትችልም። ይሄ በዱላ ስላልመታሁ ዱላ ስለለመድክ አሁንም ዱላውን ሁለተኛው ደግሞ ንቀቱ ብቻ ሳይሆን እኮ ስለዚህ ምን ልታደርግ ነው የሚል ጥያቄ ያስነሳል። ስለዚህ አምባገነንነቱን ልትመልስ ነው ወይ አሁን መፍለጡን ልትጀምር ነው ወደ ማለት ያስነሳል አይደለም። ስለዚህ እሱንም ወደ ጎን ማድረግና እውነተኛ የሆነ ግለ ሂስ ለራሳቸው ማድረግ አላቸው በፓርቲ ደረጃ ይህንን የፖለቲካ ስራ ብቻ የለመዱትን 26 ዓመት የለመዱትን የፖለቲካ ስራ ብቻ የፖለቲካ ስራ በመለ ደግሞ እውነተኛ የፖለቲካ ፍክክር የሚደረግበት ሳይሆን ኮሮጆ የመስረቅ ሻጥር የመስራት ነገር ነው። ያንን የለመዱት መተብተብ ነው የለመዱት። እሱን መተው ነው ያለባቸው። ምክንያቱም እየሰራ አይደለም። ኢህአዴግም መጀመሪያውኑ ቅድም እንደተባለው ለመውደቅ ያደረሰው ይሄ የሻጥር ፖለቲካ ነው። ከቀውስ ወደ ቀውስ እየሄዱ ቀውስ ማኒፋክቸር ያደረጉ ከቀውስ ወደ ቀውስ የሚሄዱ ነገር ነው። እቺ መንገድ አልቃለች የምታስኬድ መንገድ አይደለችም። ስለዚህ ግምገማው እውነተኛው ነገር መሆን ያለበት እንደ ፓርቲ በውስጣቸው ምን ማድረግ አለብን ብሎ እንደ ፓርቲ መጠየቅ ነው ያለባቸው ለራሳቸው። የሀገሩ ጉዳይ የተለየ ጉዳይ ነው። በመጀመሪያ ደረጃ ይሄ ህገ መንግስት አሁን ያለው ነው ህገ መንግስት አንድ ህዝብን የሚያስማማ ነገር ሊሆን የሚችለው ህገ መንግስታዊ መሰረት አለን። ህገ መንግስቱ ትክክል አይደለም ካልን እናሻሽላለን። ለአሁን ግን አንድ ላይ ያደርገን ቢችል ህጋዊነት
ህገ መንግስት አለና እሱ ላይ መስማማት መጀመር አለብን። ስለዚህ የፓርቲ መሪዎችም ይሁኑ የኢህአዴግ መሪዎችም ይሄ ህገ መንግስቱ በቦታው ተጽፏል የሚባልበት አንዳንድ ጊዜ የሚነገረው ነገር እውነትነትም ስላለው መሰረታቸውን ህገ መንግስቱን ያድርጉ። ለምሳሌ የሲዳማ ህዝብ ጥያቄ ህገ መንግስታዊ ጥያቄ ነው፣ የህዝብ ጥያቄ ነው። ስለዚህ ትንንሽ ነገሮችን እዛም እየፈጠሩ ቀውስን ሊያመጣ የሚችል ነገር መሰብሰብ አለባቸው። ህገ መንግስቱ እንዳለ በስራ ላይ መዋል አለበት። ሁለተኛ አንዱ ችግር አሁን የተፈጠረው ይህ ሀገር ፌደራላዊ ነው ወይ በፌደራል አስተዳደር ነው ያለው ወይ? ይሄንን ነገር አስረግጦ እየነገሩ አይደለም። የመልቲናሽናል ወይም ደግሞ ይሄ ህብረ ብሔራዊ ፌደራሊዝሙ ለዚህ ሀገር አይሆንም ከተባለ ወደፊት እንደርስበታለን፣ እንናገራለን፣ እንደ አገር እንደ ህዝብ ተወያይተንበት እናሻሽላለን። ለአሁን ግን መሰረቱ እሱ ነውና አሁን ያለው እሱ ነውና ይሄ ነገር አፈር መደረግ ያለበት ይመስለኛል። የምርጫውንም ነገር አንድ አመት ነው የቀረው። ህዝብና የቤት ቆጠራ ቀርቷል። ከዚህ በኋላ ይሄ ነገር ይቀጥላል ወይ? ይሄንን 6 ወር ሲቀረው ኢህአዴግ ተነስቶ አስተላልፍ ያለው ማለት አይችልም። ኢህአዴግ ብቻህን መምራት አትችልም ብለናል ከዚህ በፊት። ስለዚህ የለውጥ ኃይሎችና የሰፋው ምህዳር አባላት የሆኑትን ሁሉ ሰብስበው ይሄ ነገር የሚሆን ከሆነ ይሆናል፣ የማይሆን ከሆነ በስምምነት እንዲተላለፍ ለማድረግ ከራሳቸው ውጪ ማየት መጀመር አለባቸው። ኢህአዴግ ማድረግ ያለበት አንዱ ነገር ምንድነው? እንደ ጥምረት ፓርቲ አገርን ማስተዳደር አቅቷቸዋል፣ አልቻላችሁትም እሱን። ስለዚህ ከራሳቸው ውጪ ምህዳሩ ከሰፋ ምህዳሩ ውስጥ ያሉት ሰዎች ሁሉ ተሳታፊ መሆን አለባቸው። ህዝብ ተሳታፊ መሆን አለበት በዚህ ሽግግር ውስጥ። እኔ ብቻ አሻግራቸዋለሁ የሚለው ነገር እንዳልሰራ ታይቷል። ስለዚህ ሰፋ ከተደረገ ሰፋ ያለ ንግግርም ከኢህአዴግ ውጪ ማድረግ አለባቸው። ከራሳቸው መጀመር አለባቸው። የዚህች ሀገር መሰረት የሆኑትን ህገ መንግስቱንና ፌደራላዊ አሰራሩን ማጥበቅ አለባቸው። ይሄ ሬቮሉሽነሪ ዲሞክራሲ ምናምን የሚባለውን ምናምን ተይተው ህገ መንግስታዊ አሰራር መጀመር አለባቸው። በዚህ የምንደርስበት የሽግግሩ ግብ ነው የሚባልበትን የምርጫውን ነገር ደግሞ ግልጽ ባለ መንገድ መሄድ አለበት። ግልጽ ባለ መንገድ እና እሱን ደግሞ 6 ወር ሲቀረው አስተላልፍ ያለው ወይ ይቀጥላለሁ። መጀመሪያ ላይ ኢህአዴግ ይሄንን መተው አለበት። ብቻውን ለመቀጠል እንዳልቻለ ማወቅ አለበት እና ይሄንን ቢገመግሙ ጥሩ ይመስለኛል እኔ። ኦኬ አይ ቲንክ ኢንትረስቲንግ ነጥብ ነው። ኢህአዴግ ጃዋር ፓርቲ አይደለም ግንባር ነው አይደለም? ግንባር የሆነበት ምክንያት ደግሞ እንደ አንድ ፓርቲ ኢትዮጵያ ማስተዳደር አይቻልም ከሚል ነው። የራሳቸው ትንታኔ ራሱ 1991 ስትነሳ አንድ ፓርቲ ይሄን የሚያክል ሰማይ ስባሪ የሚያክል ሀገር ማስተዳደር ስለማይችል የተለያዩ በየሎካል ዲማንድ ሪስፖንድ የሚያደርጉ ፓርቲዎች መጥተው ተቀናጅተው ኮአሊሽን ፈጥረው የሚያስተዳድሩት አይነት ገቨርንመንት ነው ኢትዮጵያን ሊገዛ የሚችለው። አይ ቲንክ በኔ በኩል ሮንግ አይመስሉኝም። አሁን እስቄል የሚለው ብዙ ሌሎችም መምጣት አለበት ነው። አይ ቲንክ እንትኑ ማስፋት አለበት ነውና the idea is not wrong እኔ እንደሚመስለኝና እነማ ኢህአዴግ ከዚህ በላይ እንዴት መስፋት ይችላል? ጃዋር እንግዲህ በጣም ኢንትረስቲንግ ነጥብ ነው ፕሮፌሰር ያነሳውና ለዛ ነው ሌስ ካፒታላይዝ ኦን ዲስ። እንግዲህ አሁን አንዱ እንደ አጀንዳ አቅርቦት እየተዋዩት ያሉት ጉዳይ ወደ ውህደት እንሂድ የሚል ነው። ይሄ ውህደት ሞር በተቀናጀ መልኩ ለማካሄድ እንዲሁም ደግሞ ከአራቱ ክልሎች ውጭ ያሉትን ለማስገባት በሚል ነው። አንድ ሐሳብ ጥሩ ይመስለኛል። ሁለት ችግሮች አሉት። አንደኛው ችግር እንደ ግንባር እንደ ኮሊሽን ማስተዳደር ካልቻልክ ይሄንን ማመን መቻል አለባቸው። እንደ አንድ ፓርቲ እንዴት ያለ ይሄንን ማመን አለባቸው። ዛሬ ኢህአዴግ አመራር ሆነ ኢህአዴግ እንደ ኮሊሽን እያስተዳደር አይደለም። ህወሓት የራሱን ነገር እየነዳ ነው። ኦዲቢ የራሱን ይሄን ካላመንክ
you are drinking your own Kool-Aid ይሄንን ከዚህ እንነሳ በዛ ምንስማማ ከሆነ ወደ ውደት ከሄድን ይሄንን እንፈታለን ካሉ they are crazy አንድ የችግር አለ ሁለተኛ ችግር አልገጠማቸውም እንበል ውህደት ያዋጣል ወይ ሲንግል ፓርቲ በኢትዮጵያ ውስጥ ያዋጣል ወይ ይሄንን ሰፋ አርጎ ጊዜ ይጠይቃል ወደፊት ምን ወያይበት ነው ኦኬ አንድ ፓርቲ ለስብል ሰጣው ይችላል ለምሳሌ ዲሞክራቲክ ፓርቲ ኦዲፒ ኤዲፒ እንደሚሉት ኢዲፒ ለተለው ይችላል አልቲሜትሊ ግን የፌደራል ሲስተም ነው አልቲሜትሊ የህብረ ብሔራዊ ፌደራል ሲስተም ነው ስለዚህ ቤኒሻንጉልንም ከተትክ ጋምቤላንም ከተትክ ሶማሌንም ከተትክ ኦሮሚያንም ከተትክ ኤዲፒ ኦፍ ሶማሊ is must አውቶኖመስ የሆነ የራሱን ክልል የሚያስተዳድር የራሱን ክልል አስተዳድሮ በከራሱ ክልል ከሌሎች ጋር ተወዳድሮ ሲያሸንፍ የሚያስተዳድር ኢትዮጵያን ደግሞ በጋራ የሚያስተዳድር የፓርቲ ሲስተሙ የዩኒተሪ ስቴት ፓርቲ ሲስተም ለፌደራል ስቴት ፈጽሞ አይሰራም ስቲል ፌደራል በፌደራል ሀገር ውስጥ የሚሰሩ ፓርቲዎች ያልተማከሩ ዲሴንትራላይዝድ የሆኑ መሆን መቻል አለባቸው አንዱ የሚሸወሉት አሁን አሜሪካ ሀገር ሪፐብሊካን ፓርቲ ዲሞክራቲክ ፓርቲ የሚለው ነገር ይነሳል ግን የተማከሉ አይደሉም they are federal parties ለምሳሌ ዲሞክራቲክ ፓርቲ ብትወስደው ሚኒሶታ ሲሄድ ዲኤፍኤል ይባላል ዲሞክራት ፋርመር ሌበር ይባላል ኦኬ የሚኒሶታን ስፔሲፊክ ሲቹዌሽን ያየነው ሎካል ኢንትረስት ያየነው ሎካል ኢሹ እነሱ ናቸው ማኔጅ የሚያደርጉት ከዛ ባለፈ በፌደራል ላይ እንደ ፌደራል ነው ተወክለው ያሉት ኮከስም ሲያደርጉ በማንኛውም ጉዳይ ላይ ማለት ነው ስለዚህ ነሳርቶሪ ብዙ እዚህ ላይ የተጻፉት ነገር አለ የፓርቲ ሲስተሙን በደንብ መረዳት መቻል አለባቸው but we have more problem than parties እዚህ ሀገር we are talking about survival of state ሰው ምን እንደሆነ እንጃ of course የመልቲናሽናል ስቴት የህብረ ብሔራዊ ፌደራል ስቴት በአምባገነን ስርዓት ስትቆይ ለማንነቶች እውቅና ተሰጣለች ማንነቶች ግን ተወዳድረው ተፋትገው ስርዓት እንዳይገነቡ ፍሪዝ አድርጎ ስለሚቆይ ሊበራላይዝ ስታረገው መፍታታትን ያመጣል ዛሬ ያየን ያለነው የመልቲናሽናል የሆነው ፌደራል ሲስተም ሊበራላይዜሽን ውስጥ ገብቶ ጠባብ መንገድ ወደ ዲሞክራታይዜሽን ሰፊ መንገድ ወደ ዲስኢንቴግሬሽን እየሄደ ያለበት ሁኔታ ነው ያለነው You can only talk about this kind of stuff if the state exists. ኢትዮጵያ የሚባለው ስቴት በጥያቄ ውስጥ በገባበት ሁኔታ ውስጥ እንዲህ አይነት ፋንሲ ነገር ውስጥ መግባቱ በጣም የሚገርም ነው ከዛ ጋር ተያይዞ ከምርጫ ጋር ተያይዞ የሚመጣው ቅድም ያልኩ ነገር እኮ አለ ኢህአዴጎች ያለንበትን ነባራዊ ሁኔታ የነሱንም ያሁኑን ተልእኮ what is the mission ሀደራ የተሰጣቸው የነሱን አምባገናዊ አይዲዮሎጂ አምባገናዊ አገዛዝ አምባገናዊ ስርዓት ኤቭሪቲንግ ተሸንፎ ሀገርን በሀደራ አሻግሩ ነው ከሽግግር ጉዳዮች ውስጥ ዋናው ትልቁ አንዱ ምርጫ ነው የምርጫን ጉዳይ ኢህአዴግ ሊወስን ፈጽሞ አይችልም ምክንያቱም ምህዳሩ ሰፍቷል ብዙ ተጫዋቾች አሉበት እንደ ትላንትና ኢህአዴግ ብቻውን ሊወስን አይችልም ስለዚህ የተቃዋሚዎች የተለያዩ ኃይሎች መሳተፍ ለምርጫ ወሳኝ ነው ስለዚህ የምርጫ ጉዳይን ኢህአዴግ በራሱ ሳይሆን ከሌላ ጋር መወያየት ነበረበት ልክ የሴንሰሱ የህዝብ ቆጠራውን ብትወስደው ቁጭ ብለው የሆነ ቴክኒካል ነገር በጣም አሳንሰው ቴክኒካል ነገር አድርገው ወሰኑት አለማውሰው አረሱት ከዛ ባረም መለሱት ካንስል አደረጉት ካንስል ሲያደርጉት ደግሞ ለምን እንደሆነ ራሱ ለህዝብ አላቀረቡትም ዛሬ የህዝብ ሳይቆጠር ምርጫ ይካሄዳል ወይ እና እንደኔ ከቀልዱ ወጣ ማለት ያስፈልጋል እኔ ተስፋ ያለኝ ለኢህአዴጎች ሁሉናም ለሀገሪቷም ቀጣይነት ባሁን ባለው ስብሰባ ላይ ከዙፋናቸው ወረድ ብለው ያለንበትን ሀገሪቷ ያለችበትን ኢህአዴግም ያለበትን ተጨባጭ ሁኔታ በመረዳት በራሳቸው ለመወሰን ሳይሆን ምህዳሩን እንዳሰፉት የዲሲዥን ሜኪንግ ፕሮሰሱን ለሌሎች ሰፋ አድርገው ካላሳተፉ በስተቀር በግልጽ እንናገር they are not able to manage the country right now coordination የለም የክልል ሰዎች እንደውለ ምን እየተሰራ ነው ብትላቸው አያውቁትም የተለያዩ የሀገሪቷ ቢሮክራሲዎች አብረው እየሄዱ አይደለም በዚህ ሁኔታ ውስጥ አንደኛ እንደ ኢህአዴግ ሀገር ማስተዳደር አለመቻላቸውና ድጋፍ እንደሚያስፈልጋቸው ማመን መቻል አለባቸው
በራሳቸው ራሱ መናበብ አልቻሉም እና ይመስለኝ እዚህ ስብሰባ ውስጥም ልክ እንደ ከዚህ በፊቱ ተቧድነው ሄደው አንዱን ይመጣልና አንዱን የማኮሰስ ስራ ብቻ ላይ ነው ፎከስ የሚያደርጉት ከዛ ወጥተው በጋራ ሲንክ እያደረግን ነው እየሰመጥን ነው በጋራ እንዴት እንሳፈፍ የሚለው ነገር ላይ ካልተዋዩ በስተቀር አይ ቲንክ ወደ አደጋ እየሄድን እንዳለ ነው የሚታየኝ እሺ በጣም አመሰግናለሁ ጃዋር አይ ቲንክ ተመልካቾቻችን ይህ የጋዲሳ ረባ ዶሪ ፕሮግራም ነው በቀጥታ ከፊንፊኔ ሸገር የሚተላለፍላችሁ ብራንድ ፕሮግራም ነው ይሄ ፕሮግራም ተጠናክሮ ይቀጥላል ውይይታችንን ወደ መቋጫቱ ነው ምን ሄደው ግን አንድ ኢምፖርታንት ነጥብ አለ የህወሓት ሰሞኑን ያወጡት መግለጫ አለ ተሰብስበው ከኢህአዴግ ስብሰባ በፊትና ጃዋር አንተው ጋር ልቆይና መጣለው ፕሮፌሰር እዛ ያቋም መግለጫ ውስጥ ምን ገለባ አለ ምን ፍሬ አለ ባንተ አረዳድ እንግዲህ ህወሓቶች ከመጀመሪያ ስልጣን ለቀው እንዳለ መቀሌ ከመሸጉ በኋላ በፍራቻ ውስጥ ነበሩ የራሳቸውን ፍራቻ ወደ ህዝቡ ማስተላለፍ የቻሉበት የተለያዩ ስህተቶችን በመጠቀም የኮሌክቲቭ ኢንሴኩሪቲን የፈጠሩበት ሁኔታ ነው ያለው ሆኖም ግን ለምሳሌ አዋሳ ላይ ድምጻቸውን አጥፍተው የገቡበት ሁኔታ ነው ያለው ራሳቸውን መልሰው መገንባት ላይ ስለነበሩ አሁን ሞር እኛን ጠንካራ ሌላው የተዳከመ ነው ጣት የመቀሰር አይነት ስራ ነው እየሰሩ ያሉት ኢማቢው መጀመሪያም ቢሆን ማዕከሉን ሙሉ በሙሉ ጥለው መሄዳቸው ትክክል አልነበረም ማዕከሉን ኢንጌጅ ማድረግ መቻል ነበረባቸው አሁን መነጠልን እንደ ሌቨሬጅ በመጠቀም የማዕከሉን ስልጣን የተለያዩ ጥቅም እንዲያደርግ የሚፈልጉበት ሁኔታ ነው ያላቸው አናሊሲስ ቲዮሬቲካሊ ስታየው it makes sense ፕራክቲካሊ ግን ስታየው ችግር አለበት አንደኛ የዚህ ችግር ፈጣሪ ኦዲፒ እና ኤዲፒ ብቻ አስመስለው የሚያቀርቡት ነገር I don't think it's realistic to go by ግን ሲሪየስሊ መወሰድ አለባቸው ኤዲፒም ኦዲፒም ሌሎችም ቢሆኑ ማብጠልጠል ብቻ ሳይሆን የነሱን ኮንሰርን የነሱን ጥርጣሬ ማስተንፈስ እንዲወጣላቸው ማድረጉ ተገቢ ይመስለኛል ሆኖም ግን የነሱ መግለጫ ቢሆን ኦዲፒም ኤዲፒም አይ ቲንክ ኳይት የሆነው የደቡብ ብቻ ይመስለኛል ሁሉም ስታየው ኢህአዴግ የተፈረካከሰና አንዱን እያናበበ እንዳልሆነ አንዱ በአንዱ ላይ ነጥብ ለማስቆጠር እየሄደ እንደሆነ ነው የምናየው ኦኬ በጣም ጥሩ እዚሁ ነጥብ ላይ ፕሮፌሰር ዝቄል እስቲ እኔም የራሴን ነጥብ አከላለሁ ቆየት ብዬ ህወሓት ከማዕከል ወደ ዳር ተገፋ መቀሌ ገባ እና ያወጣው ነጥብ አለ ማዕከሉን ለቆ አሁን ማዕከሉን ለማጥቃት እየሞከረ ነው የሚል ነው አይ ቲንክ ብዙ ነገሮች እንትን የሚሉት ያው የጻፉት ነገርና ለምሳሌ ፕራይም ሚኒስተሩ የጠሩት የጽዳት ፕሮግራም ነበር አንሳተፍም እንደዚህ ከማዕከል ወጥቶ ማዕከሉን ሪአክት ማድረግ ነገር ነው ያለውና በአጠቃላይ እንዴት ተገመግመዋል የህወሓት ያለበትን ጉዳይ ህወሓት ይችን ሀገር ለ26 ዓመት መርቷል አብዛኛዎቹ ዛሬ የምንቸገርባቸው ችግሮች ህወሓትና የህወሓት መሪ የነበሩት የተከሉት ችግሮች ናቸው ይሄን ያህል የማፍረስ ስራ ሲሰሩ ቆይተው እርግጥ አንዳንድ የሰሩት ነገር አለ ነገር ግን አሁን እንኳን የምንቸገርባቸው ነገሮች ያኔ የተተከሉ ሆነው ያለ አሁንም በዛ አቅጣጫ መቀጠል የለባቸውም ህወሓት አሁን ገንቢ ለመሆን ነው መታገል ያለባቸው ገንቢ ሐሳቦችን ለማድረግ ነው በየቦታው የሚተነክሱት ነገር አይጠቅምም ገንቢ ለመሆን እድል አላቸው በማዕከላዊ መንግስት ስራ ውስጥ ለመሳተፍ እና ገንቢ በሆነ መንገድ ለመሳተፍ መሞከር ነው ያለባቸው እንጂ አፍራሽ ተልእኮ አይጠቅምም በጊዜያቸው የሚሰሩትን ሰርተዋል አሁን ደግሞ አዲስ ነን ካሉ ገንቢ ነን ካሉ ለትግራይ ህዝብ የሚጠቅም ለኢትዮጵያ ህዝብ በሚጠቅም መልኩ ነው መስራት ያለባቸው በዚህ ረገድ ህገ መንግስት አንዳንድ ቦታ ላይ ተጻፈና ይከበር ሲሉ የፌደራል አሰራሩ ይከበር ሲሉ ወይም የፌደራል አሰራሩ የምትቀበሉት አንድ ላይ ሆኖ ሲሉ
ለሀገሪቱ ወደፊት አቅጣጫ የሚጠቅም ነገር ነው። እዚህ ላይ ግን የሸርና የአሻጥርና የአፍራሽ ጉዳይ ነገር ሳይሆን ለትግራይም ለነሱ የሚጠቅም ነገር እንዲያደርጉ በዚህ በኩል ገንቢ ተልእኮ ይዘው ቢመጡ የተሻለ ነገር ለሀገሩ ሊያደርጉ ይችላሉ ብዬ ነው የምገምተው። አንዳንድ ጊዜ ህገ መንግስት ይከበር ትግራይ በሚልበት ጊዜ በእናንተ ጊዜ ስታጠፉ ቆይታችሁ እናንተ ደግሞ አሁን ህገ መንግስት ይከበራል ትላላችሁ የሚባለው ነገር ከሌሎች ወገንም አይጠቅምም። እነሱም መሰማት አለባቸው። ትግራይም ውሳኔ ህወሓትም ውሳኔ አድርገው ገንቢ ስራዎችን ለመስራት በጎ አስተዋጽኦ ለማድረግ ወስኖ መምጣት አለበት። እውነተኛ የተለወጠ ፓርቲ መሆን አለበት ማለት ነው ህወሓትም። እሺ በጣም አመሰግናለሁ። አይ ቲንክ ተመልካቾቻችን ወቅታዊ ጉዳዮችን ኢንትረስቲንግ የሆኑ ነጥቦችን እያነሳን ነው። ጉይታችን ወደ መቋጨት ነው ምን ሄደው ጀዋር ህወሓት ማዕከሉን ኢንጌጅ ማድረግ አለበት። ምን ማለት ነው ኢንጌጅ ማድረግ ምንድነው? ማለት ጠቅላይ ሚኒስትሩ የሚለውን ነገር ኖ ማለት ዲሞክራሲ ነገር ነው አይደለም? እና አሁን ፕሮፌሰር ዝቄል ያለው ነገር አለ። በእነሱ ጊዜ ህገ መንግስቱ ስላልተከበረ አሁን መከበር የለበትም እንደዛ አይነት አርጊውመንት መኖር የለበትም። እና አሁን ጠቅላይ ሚኒስትሩን ኖ ቢሉ a sort of independence assert ቢያደርጉ ምንድነው ችግሩ? ህገ መንግስቱ መከበር አለበት፣ ህግ መከበር አለበት። ሁለት ነገር፣ አንደኛ ኖ ሲሉ ህገ መንግስቱን ቤዝ በማድረግ መቻል አለባቸው። ወንጀለኛ እንደበቀ ህግ አይደለም። የፌደራል ስልጣን አለ፣ የክልል ስልጣን አለ። የፌደራል አስተዳደሩ በክልል ጉዳዮች ሲገባ እምቢ ማለት መብታቸው ነው። የፌደራል መንግስት ደግሞ በተሰጠው ስልጣን ሲገባ መተባበር ግዴታቸው ነው። አንዴ ነው። ሁለተኛው በፌደራል መንግስቱም ላይ ሆነ በሌሎች ፓርቲዎች ላይ ያላቸውን ተቃርኖና ተቃውሞ መቀሌ ላይ አይደለም መናገር ያለባቸው። እኔ ሁሌም ህወሓትን መተችበታል። 27 አመት መቀሌን ሳያስታውሳ ሲባረር መቀሌ ቁጭ ብሎ የመቀሌ ህዝብ ላይ መቀሌን ህዝብ እንደ ሂውማን ሺልድ መጠቀማቸው ትክክል አይደለም። ሽኩቻቸው ከአብይ አህመድ ጋር ከሆነ አብይ አህመድ ፊንፊኔ ላይ ነው ያለው የፌደራል መንግስትን ይዞ ለምን እዚህ መጥተው አይከራከሩ? what the issue? የኢህአዴግ አካል ናቸው። የኢህአዴግ አካል እስከሆኑ ድረስ ዲቤታቸው ከሴንተር ከሆነ should be at the center። አሁን ችግር ውስጥ ናቸው። ምን መሰለህ የአማራው ክልልም የኦሮሚያም ክልል ፓርቲም የትግራዩም ፓርቲ they are actually victims of historical forces። በደም ብዙ ነገር ሳይረዱት የሄዱ ወደማይወጡበት ወጥመን የመጡት ህወሓቶች ከዚህ ሲሸነፉ ተሸንፎ እዚህ መቀመጥ ሲቻል ሪትሪት አደረጉ። እዛ ሄደው የፌደራል መንግስቱ ፌርሊ ሞናን ፌርሊ ታርጌት ያደረገው የትግራይን ህዝብ አይደለም የተወሰኑ ባለስልጣናትን ነው። ግን ፍሬም አደረጉት ልክ የትግራይ ህዝብ ታርጌት እንደተደረገ እና የሲጅ ሜንታሊቲ በህዝቡ ውስጥ ፈጥረዋል። ያ ብቻ ሳይሆን ልክ ተነጥሎ ሌላ ሀገር የመሆን አይነት ሜንታሊቲን ብቻ ሳይሆን ያሰራርን የተከተሉበት ሁኔታ ነው ያለው። ግን ተነገንጥለው ተለይተው አንድ ሌላ ሀገር መሆን ይፈልጋሉ? I don't think so። I think ግን እዚህ ጋር ጃዋር ለምሳሌ ከዚህ ከፊንፊኔ መቀሌ የሚሄደው ዋና መንገድ የፌደራል መንግስት መንገድ ነው። ፌደራል መንግስቱ የገነባው ሲሰበር የሚጠግነው ነው። እና ይሄ መንገድ ፌደራል መንግስቱ የአማራ ክልል ለስንት ወራት ሲዘጋ ፌደራል መንግስቱ ሊከፍት አልቻለም። ሪስፖንስ አላረገም ነው ለኛ ለፍላጎታቸው። ለምሳሌ ከዚህ መሄድ ህይወት ዘም ያድን ነገር ቢኖር ኢፌክቲቭሊ ኮ የትግራይ ህዝብ ላይ ጄኖሳይድ ተደርጓል ያ መንገድ በመዘጋቱ ብሎ የሚከራከሩ ሰዎች አሉ። እና የፌደራል መንግስቱ ሪስፖንስ የኛን ኢንትረስት የመለሰ አይደለም። ለምሳሌ መንገድ የፌደራል መንግስት መንገድ ራሱ የሚያስተዳድረው መንገድ ሲዘጋ ወታደር ወይም ፖሊስ ልኮ ሊያስከፍት አልቻለም። እና እንደዚህ አይነት ኮምፕሌንት እንደዚህ አይነት ግሪቪያንስ አላቸው። ምን ያልከው ልጅነት ነው ግን የተለየ ነው። መቼም ደብረ ጽዮን በአለማጣ ወጥቶ ነው መቀሌ የሚሄደው እንዳትለኝ። ህዝቡ ነው የህዝቡ ኮምፕሌንት ከዚህ በፊት ተናግሬዋለሁ። የፌደራል መንግስቱ መዘጋት የፌደራል መንግስት አለማስከፈቱ ድክመቱ ነው።
ሴንተሩን ኢንጌጅ ማድረጉና መንገዱ ግን የሚያገናኘው አይደለም። መቀሌ መመሸግና የመንገዱን ኮምፕሌንት እዚህ ለምን አይናገሩትም? እዚህ መጥተው ሪትሪት ማድረጋቸው ነው ዊዝድሮ ማድረጋቸው የራሳቸው ሚስካልኩሌሽን ቪክቲም ሆነዋል። አሁን ኢንዲፔንደንት ሜንታሊቲ ፈጥረዋል። ያ ብቻ አይደለም። መቀሌ ላይ መሽገው በቆዩ ቁጥር ሴንተሩ ላይ ያላቸው ኢንፍሉዌንስ ጠፍቷል። ሴንተሩ ላይ ያላቸው ኢንፍሉዌንስ ጫና እየተመናመነ ከመሄዱ የተነሳ በቀጥታ ጫና ማድረግ ስላልቻሉ በራሳቸው አሰራር በእጅ አዙር በሸር በተለያየ መልኩ ደህንነቶችን በመጠቀም ዳይሬክት የሆነ የፖሊሲ ለውጥ ከማድረግ ይልቅ ማዕከሉን የተቆጣጠሩትን ኃይሎች የማጋጨት ዲስተርባይዝ የማድረግ ነገር ነው እያዩ ያሉት። አሁን ግን እድሉ ያላቸው ይመስለኛል። ፕሮባብሊ ላለፉት 6 ወራት ምናልባት 1 አመት የተሸነፈ ኃይል ስለሆነ አሸናፊዎችም በድል በጣም ተሟሙቀው ተሸናፊዎችም ተሸማቀው የነበረበት ሁኔታ ሊሆን ይችላል። አሁን ግን አሸናፊዎችም ረገብ ያሉበት ተሸናፊዎችም ያገገሙበት ጊዜ ስለሆነ ተደራድሮ አይ ቲንክ ቲፒኤልኤፍ መመለስ ያለበት እዚህ ሀገር ውስጥ መቆየት እንፈልጋለን አንፈልግም የሚለውን ክሊርሊ መመለስ መቻል አለባቸው። ያ ከሆነ the best way is to engage the center at the center እሱ ወሳኝ ነው። ይህ ሲደረግ ደግሞ ሌሎቹም ደግሞ እነሱን ኢንጌጅ ማድረግ ከዚህ በፊት የነበረው የማግለል አመለካከትን ትቶ ፉሊ ኢንጌጅ በማድረግ መሄዱ ለሀገሪቷም ለትግራይ ክልልም ለሁሉም የሚበጅ ይመስለኛል። ብዙ የሚነሱ ጉዳዮች አሉ። እነዛ ጉዳዮች ግን እዚህ ካፒታል ኦፍ ዘ ካንትሪ መነሳትና መደራደርና መፍትሄ መስጠት የሚቻል ይመስለኛል። በጣም አመሰግናለሁ ጃዋር። አይ ቲንክ ኢንትረስቲንግ ዲስከሽን ያደረግነው በዚህ በቀጥታ ከፊንፊኔ በተላለፈው ረባዶሪ ፕሮግራማችን ውይይታችንን እንቋጭ። ግን አንዳንድ የመቋጫ ነጥቦች ካለ ፕሮፌሰር ዝቅኤል ደልስተ የፌደራል መንግስቱ አሁን በሚቀጥለው በጀመረበት ሁኔታ መቀጠል አይችልም። ስራውን ማሻሻል አለበት። ስራውን ብቻ ሳይሆን አሰራሩን ማሻሻል አለበት። በተለይ የዚህ የዲሲዥን ሜኪንግ ፕሮሰስ የት ቦታ ላይ እንደሚደረግ እሱን ማስተካከል አለባቸው። አዳዲስ ክህሎቶች መግባት አለባቸው። አዳዲስ የአድሆክ አሰራሮች ማለት የሚደግፏቸው መግባት አለባቸው። አሁን ባለበት ሁኔታ መቀጠል አይችልም። ስለዚህ ሪካሊብሬት የማድረግ ስራ አሁን ጊዜው ስለሌለን እዛ ውስጥ አንገባው ሌላ ልንቀጥል እንችላለን። ነገር ግን አሁን ባለው አካሄድ ሊቀጥል አይችልም። ስራውን እንደ አዲስ ለማየት መቻል አለበት። ግን እንዳልኩ ወደዛ ውስጥ በጥልቀት ለመሄድ አይቻልም። አሁን የሀገር ጉዳይ የሀገር ችግር ስላለ አሰራሩ እየሰራ አይደለምና አዲስ የዲሲዥን ሜኪንግ አሰራር መምጣት አለበት። ታንክ ዩ ፕሮፌሰር ጌል ጃዋር። አገሪቷ አደጋ ውስጥ መሆኗን መገንዘብ መቻል አለባቸው። እንደ ኢህአዴግም እንደ ሀገርም ያለው እድል የተጨናገፈ መሆኑ መገንዘብ በጣም አስፈላጊ ይመስለኛል። ከዚህ አንፃር ውይይቱን በራሳቸው ብቻ ሳይሆን የሀገሪቷን ልሂቃን እያሳተፉ ደጋግመን ያለነው ነገር አለ። የሮድ ማፕ ጉዳይ የጋራ ፍኖተ ካርታ ካልተበጀና ወዴት እየሄደን እንዳለን የሀገሪቷ ልሂቃን የተስማሙበት አላማና አቅጣጫ ከሌለ መጠላለፍ ነው የሚመጣው፣ ችግር ይፈጠራል። አሁንም ያ አልሰራም፣ ወደ ኋላ እየተጎተተ ነው። ሁለተኛው ኢህአዴግ ውስጥ ያለው ልዩነትና ሽኩቻ አገሪቷን ወደ ብጥብጥ እየፈጠራት ነው ያለው፣ ወደ ግጭት እየፈጠራት ነው ያለው። ስለዚህ የኢህአዴግ ሰዎች ግልጽ በሆነ መልኩ በውስጣቸው ያለው ሽኩቻ የሚያረግቡበት ሜካኒዝም ማድረግ አለባቸው። ከዛ አልፎ ደግሞ የሌላውን የሚያሳትፍ ደጋግሜ የሰሞኑን እያልኩ ያለው ነገር አለ። two layers of leadership is necessary right now. ይሄንን they really have to admit business as usual is not going to work. We are watching Yugoslavia in the making. ምንም መሸፋፈን አያስፈልግም። ከዚህ አንፃር እንደኔ በጠቅላይ ሚኒስትሩ የሚመራ የክልሎችን አመራር የሚያሳትፍ የገቨርኒንግ ካውንስል necessary ነው።
ያለውን የሴኩሪቲ ሁኔታ የኢኮኖሚው ውድቀት የፖለቲካውን የውስጥ በገዢዎች መካከል ያለውን ለማቀናጀት የክልሎች ፕሬዝዳንቶችን እና የጸጥታ ሰዎችን የሚያሳትፍ የስራ መዋቅር በአዲስ መልኩ ማዋቀር በሁለተኛ ደረጃ ደግሞ የትራንዚሽናል አድቫይዘሪ ካውንስል ያስፈልጋቸዋል። የገዢው ፓርቲ አመራሮች ገዢው ፓርቲ ስለ ኢህአዴግም ብቻ አይደለም ሁሉም ፓርቲዎች አመራሮች እንዲሁም ደግሞ ወሳኝ የሆኑ የፖለቲካ አመራሮች የፖለቲካ ተቃዋሚ አመራሮች ያለው ይሄን ሽግግር እንዴት እናሻገር የሚል እየተወያየ ነገሮችን እያረገበ የሚሄድ አንድ አካል ግብአት ሊሰጣቸው የሚችል አካል ካላቋቋሙ በስተቀር ነገሮች ከእንግዲህ ፍጥነትን እየጨመሩ እየተፈረካከሱ ግጭቶች እየተባባሱ ነው የሚሄደው። በአሁኑ ወቅት ኢትዮጵያ ውስጥ ሶስት ነገሮች እየተመጋገቡ እየሄዱ ነው ያሉት። የፖለቲካል ሚስ ማኔጅመንቱ በፖለቲካ አመራር ልሂቃን መካከል ያለው ሚስ ማኔጅመንት በሴኩሪቲ ላይ ጫና እየፈጠረ ያለው የሴኩሪቲ ዲተሪዮሬሽን ደግሞ ኦልሬዲ የተዳከመውን የኢኮኖሚ ሁኔታ በጣም እያባባሰ ያለ ነው ያለው እና እነዚህ ሶስቶቹን ለመፍታት ትልቁ ስራ በልሂቃን መካከል መስራት አለበት። በገዢዎች ልሂቃንና በተቃዋሚዎች እንግዲህ ይሄንን የሚቀጥሉ ጊዜ በስፋት የምንወያይበት ይሆናል። እንግዲህ ከሁሉም በላይ ግን አይ ቲንክ የዚህ ሀገር ሰው ሰፋ አድርጎ ጠለቅ አድርጎ መጸለይ ያለበት ጊዜ ይመስለኛል። በጣም ጥሩ አመሰግናለሁ ፕሮፌሰር ዝቅኤል ጃዋር። ተመልካቾቻችን እናመሰግናለን። በሌላ የጋዜጣ በርዶሪ ፕሮግራም እንገናኛለን። ሌሎች የኦመን ፕሮግራሞችን ተመልከቱ። እናመሰግናለን። በደህና ቆዩ። Inuman tikse emaleku ከፍ ያለ ደረጃ ሎኒጋ አብሱ Inuman rafe emalaya lammi tokkuma dabu namarra abisu Allaya nalayuma maltu allaya Anuru fajadai Alagana laguma Maltu alaga Adam firajadai Oborta ormina Batu yo abano fi Batate malay Roro ormarra dufte Roro dina radufte Maltu namado Oh abado watamale malo Biya orma adakun naman ibu galun naman ibay Biya ofi ya Gaaddisa garbu adun naman argu jaran Chamsa dufta mo birra ayasa wilenko saya nobori Chamsa sinufnu birra Chamsa sinufnu birra kinufnu kalo nutti bitani furdanna nalbe dannu fitani malo jabbilo tako ya jabbilo ta oda jala kanna manyatu nu keessa jira jabbilo tako ya jabbilo ta oda jala kanna manyatu nu keessa jira amalo Masangama pambatu talba facafa katati tokko du'e tokkon taa'u wal gaggalafa katati Emulee agarbachiisa waan ofii maaltu gadhiisa Masangama lafan baatu talba facafa katati
tokko nyaatee tokkon taa'u wal gaggalaa baadhataati wal gaggalaa baadhataati. Emulee agarbachiisa waan ofii maaltu gadhiisa. Emulee agarbachiisa waan ofii maaltu gadhiisa. Kana gadi xaafi calleessa ilma namaa qeerroo jabeessa oduu sobaa maaliif odeessa saba qulqulluma xureessa. Emulee agarbachiisa biyya ofii maaltu gadhiisa. Emulee agarbachiisa biyya ofii maaltu gadhiisa. Kana gadi xaafi calleessa ilma namaa qeerroo jabeessa oduu dhara maaliif odeessa saba qulqulluu gadhiisa. Oromiyaa maaltu gadhiisa. Sangaa oofaa jennaan oofne baane shaggariitti kun shaniin bitata kun shantamaan bita gariini yaa alaamaa qawwee taa'an tola labaniini labaniini yaa maarree yoo du'e jabaan gaafa Labaniini yaa maarree yoo du'e jabaan gaafa biyya. Amboo keessaa lolaa qaata shaggar ga'ee mataani abbaanis yoo du'e ilma jiraan badu maqaani burree aagaa jiddu boosomaas ilmatti dhiiteen diddu. Burree aagaa diddu boosomaas ilmatti dhiiteen diddu. Yandaan koonuu gijimmaa ta'u imimmaan koo xurii shittaa ta'u. Yandaan koonuu gijimmaa ta'u imimmaan koo xurii shittaa ta'u. Amboo gubbaa yaa baala goodarree yaa baala goodarre wallaggarraan yaa baala goodarre arsi gubbaa yaa baala goodarree yaa baala goodarre sololoorraan yaa baala goodarre sumabdiin koo yaa baala goofaree yaa baala goofare eessa jirtaa yaa baala goofare. Yandaan koonuu gijimmaa ta'u nuu gijimmaa ta'u imimmaan koo xurii shittaa ta'u. Yandaan koonuu gijimmaa ta'u imimmaan koo xurii shittaa ta'u. Amboo gubbaa yaa baala goodarree yaa baala goodarre jaldu gubbaa yaa baala goodarre mida gubbaa yaa baala goodarree yaa baala goodarre incinniirraan yaa baala goodarre sumabdiin koo yaa baala goofare eessa jirtaa yaa baala goofare. Teephaloo yaa teephaloo yaa teephaloo suma yaadee yaa jajjabeeko eessa jirtaa yaa jajjabeeko yaa jajjabeeko teephaloo yaa teephaloo.